ታዋቂው የኢኮኖሚክስ ምሁርና የተባበሩት መንግስታት ድርጅት አማካሪ ፕሮፌሰር ጄፍሪ ሳክስ ኢትዮጵያ እያስመዘገበች ያለችው ፈጣን ኢኮኖሚ እድገት ለመላው አፍሪካ ትልቅ ትምህርት የሚሰጥ መሆኑን ገለጹ። ምሁሩ ከኢቲቪ አዲስ ዲያሎግ ጋር ባደረጉት ቆይታ አፍሪካውያን በዓለም አቀፍ ተቋማት የ3 እና 4 በመቶ የእድገት ትንበያ ታስረው መቅረት እንደሌለባቸውም ነው የጠቆሙት። ለዚህ ደግሞ ኢትዮጵያ በሌሎች የቁጠባ ፖሊሲ ሳትገደብ ባለ ሁለት አሃዝ የኢኮኖሚ እድገት ማምጣት እንደሚቻል በተግባር እያሳየች መሆኑንም በአድናቆት ገልጸዋል። እንደ ፕሮፌሰር ጄፍሪ ሳክስ ገለጻ የኢትዮጵያ የስኬት ሚስጥር ግልጽ በሆነ የ10 ዓመት ስትራቴጂክ እቅድ መመራቷ ነው ብለዋል። በተለይም በመሰረተ ልማት፣ በኃይል አቅርቦትና በዲጂታል ሽግግር የታዩ ለውጦች ወደ ላቀ ደረጃ እያሸጋገሯት ይገኛሉም ነው ያሉት። ኢትዮጵያ የጀመረችው ዲጂታል ኢትዮጵያ 2030 ስትራቴጂና የአርቲፊሻል ኢንተለጀንስ ዩኒቨርሲቲ የመገንባት እቅድ የምስራቅ አፍሪካ የቴክኖሎጂ ማዕከል እንደሚያደርጋት ፕሮፌሰሩ ጠቁመዋል። ይህ ግስጋሴ ኢትዮጵያ በቀጠናው ለሚደረገው የኢኮኖሚ ትስስር ጠንካራ ምሰሶና ተምሳሌት ሆና እንድትታገል የሚያስችላት ነው ያሉት ፕሮፌሰሩ ለአፍሪካ ሀገራትም በትጋት ሰርቶ ማደግ እንደሚቻል ትልቅ ተስፋ የሚሰጥ ነው ብለዋል።